ሰላም ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ? አማን ነው ወይ? ደህና ነኝ እኔ በጣም። ዛሬ ደግሞ ይዤላችሁ የመጣሁት ሀሳብ ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ተጽዕኖ ስፔሻሊ ደግሞ በቲኔጀሮች ላይ ያለው ተጽዕኖና ጉዳት ነው የማነሳላችሁ ሀሳብ። ከሶሻል ሚዲያ ስንጀምር ያው ሶሻል ሚዲያ እንደምናውቀው በዲጂታሉ ዓለም በስልኮቻችን በኮምፒውተሮቻችን የተለያዩ አይነት የዓለም አቀፍ ዜናዎችን በቤታችን ሆነ የምንከታተልበት ነው። የተለያዩ አይነት ለምሳሌ እንደ ፌስቡክ፣ ትዊተር፣ ዩቱብ፣ ቲክቶክ አሁን ደግሞ ስፔሻሊ አሁን ባለንበት ጊዜ ላይ ደግሞ በጣም እነዚህ አይነት ነገሮች ማህበራዊ ሚዲያዎች የተበራከቱበት ዘመን ላይ ያለ ነው። እንደ ሶሻል ሚዲያ ስፔሻሊ ቲኔጀሮች ላይ እንደ ኢትዮጵያን ፖር ካንትሪ ደግሞ እኛ ባለንበት ላይ ደግሞ ያለውን ተጽዕኖ ምን ይመስላል፣ እንዴት መጠቀም አለብን፣ እንዴት ብናደርግ አሪፍ ነው የሚለውን እናያለን። ያው እንደምናውቀው ሶሻል ሚዲያ በጣም የተሰራጨበት ዘመን ላይ ያለ ነው፣ ስፕሬድ የሆነበት አፍሪካን ካንትሪ ደግሞ በጣም በሶሻል ሚዲያ አዲክሽን የተያዝንበት ጊዜ ላይ ያለ ነው። እንደሚታወቀው አፍሪካ ሀገራችን በጣም ያው ድህነት ውስጥ እንዳለን ይታወቃል። ያው ከዛ ድህነት ደግሞ እንዳንወጣ ደግሞ አንዱ እንቅፋት የሆነብን ነገር ሶሻል ሚዲያን በጥሩ ነገር ከመጠቀም ይልቅ በሶሻል ሚዲያ እንዲጠቀምብን መፍቀድ ማለት እኛ ሶሻል ሚዲያን ተጠቅመን ከመቀየር ህይወታችንን ወደፊት ከማድረግ ይልቅ ሶሻል ሚዲያው የእኛን ጊዜ ማቃጠል፣ ህይወታችንን ማበላሸት እና የተለያዩ አይነት ተጽዕኖዎችን አሉታዊ ተጽዕኖዎችን አሳርፎብናል። እንደ ወጣት ደግሞ ስናስብ ሶሻል ሚዲያ ላይ በትንሹ ከ4 ሰዓት እስከ 7 ሰዓት የሚያክል ጊዜ በአቬሬጅ እንደ ጥናቱ እናጠፋለን። በአፍሪካ ደግሞ እንደዛ በጣም ብዙ ሰዓት ሶሻል ሚዲያ ላይ እናሳልፋለን። ሶሻል ሚዲያ ላይ በምናሳልፍበት ጊዜ የተለያዩ አይነት አሉታዊ ነገሮችን ያስከትልብናል። ለምሳሌ አንዱ ከራሳችን ጋር ጊዜ እንዳናገኝ፣ ከራሳችን ጋር እንዳንነጋገር ያደርገናል። ሁልጊዜ በሰው ዓለም በሌሎች ዓለም ቢዚ የመሆን ራሳችንን በሌሎች ዓለም ውጥረት ውስጥ የመክተት ነገር ውስጥ ይከተናል። ሌላው ደግሞ አዲክት ያደርገናል ወይም ሱስ ውስጥ ይከተናል። ያንን ነገር ሶሻል ሚዲያውን ካላየን መዋል አንችልም። ሶሻል ሚዲያውን ካልተከታተልን መቆየት አንችልም። ይሄ ደግሞ አእምሮአችንን አዲስ ነገር ለመልመድ ንቁ እንዳይሆን ያደርገዋል። የአእምሮአችንን ብሬን ያደክምብናል። የአእምሮ ኒውሮን ሲስተማችን አዳዲስ ሀሳቦችን በማየት አዳዲስ ሀሳቦችን በማፍለቅ ይታወቃል። ግን ሶሻል ሚዲያን በምንጠቀምበት ጊዜ አእምሮአችን ላይ ትልቅ የሆነ ጉዳት ያደርስብናል። ከዚህ በተጨማሪ ደግሞ ራሳችንን ከሌሎች ጋር እንድናወዳድር ያደርገናል። እንደምናውቀው በሶሻል ሚዲያ የምናያቸው ነገሮች ሁሉም ሰው የሚያሳየን መልካም ጎኑን ጥሩ ጎኑን ነው የሚያሳየን። ነገር ግን ራሳችንን በምናይበት ጊዜ ትክክለኛው ዓለም እንደዛ እንዳልሆነ እናውቀዋለን። በምንኖርበት ጊዜ ጥሩን ጎን አለው፣ መጥፎን ጎን አለው። ነገር ግን ሰዎች በሶሻል ሚዲያቸው የሚለቁት ጥሩ ነገር ብቻ ያላቸውን ነገር ብቻ፣ ሌክዠሪየስ የሆነውን ላይፍ ብቻ፣ የምቾቱን ላይፍ ብቻ፣ የቁንጅናውን ላይፍ ብቻ ነው የሚያሳዩን። ህይወት ግን እንደዛ ስላልሆነች ራሳችን እኛ ለምን እንደዛ መሆን አልቻልንም? ሜቢ እኮ እኛ ነን፣ ግን እኛ ለምን እንደዛ መሆን አልቻልንም ብለን ራሳችንን ኮምፔር እንድናደርግ ያደርገናል። እና ከሌሎች ጋር እኛ ሶሻል ሚዲያን በምንጠቀምበት ጊዜ እኛ መግባባት ከጓደኞቻችን ጋር ያለን የመግባባት አቅም ይቀንሳል። ኮሙኒኬት ማድረግ ያቅተናል። ምክንያቱም በሶሻል ሚዲያ ቁጭ ብለን ዝም ብለን ሶሻል ሚዲያ ብቻ ኢንተራክት በምናደርግበት ጊዜ ከሰዎች ጋር፣ ከጓደኞቻችን ጋር፣ ከቤተሰቦቻችን ጋር፣ ከተለያዩ አይነት የማህበራዊ ግንኙነት ሰዎቻችን ጋር መግባባት ያቅተናል። ኮሙኒኬሽን ስኪላችን በጣም የወረደ ይሆናል። ይሄ ደግሞ ሀሳቦቻችንን ለማሳመን፣ ለመግለጽ፣ አዲስ ነገር ለመማር፣ ለመጠየቅ፣ አዲስ ነገር ለማወቅ ያለንን ጉጉት ይቀንሳል። ሶሻል ሚዲያ እንደምናውቀው አሁን ደግሞ ሶሻል ሚዲያ ተጽዕኖ ከፍ ያለበት ጊዜ ላይ ነው የምንገኘው። ሶሻል ሚዲያ በፊት እንደምናውቀው ሜቢ ፌስቡክ ያለው ወይ
ዩቱብ ነው ያለው። አሁን ግን በጣም ስፕሬድ ሆኗል የሶሻል ሚዲያ። ቲክቶኩ አለ፣ ኢንስታግራሙ አለ፣ በጣም ብዙ አይነት አለ እና በጣም 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 በሚያሰጋ ደረጃ ከጥቅሙ ይልቅ ጉዳቱ እየበረታብን ነው። እንደ ወጣት ደግሞ ራሳችንን መለወጥ ያለብን ጊዜ ላይ ነው። ሶሻል ሚዲያ ራሳችንን ይዞ የሚያስቀርበት ጊዜ ሳይሆን እኛ ሶሻል ሚዲያን ተጠቅመን ራሳችንን ወደፊት የምናወጣበት ጊዜ ነው መሆን ያለበት። ሌላው ዓለም እንደኛ ሶሻል ሚዲያውን አሁን ለምሳሌ ቻይናውን በቲክቶኩ እናውቃለን ቻይና እንደፈጠረችው። ግን ደግሞ ቻይና ውስጥ ሪስትሪክሽን አለ። ያንን ነገር ወጣቱ እንዳይበላሽበት ሌጋል የሆኑ ሲስተሞችን ታወጣለች። እኛ ሀገር ግን እንደዚህ አይነት ነገር የለም። ወጣቱም ህፃኑም ትልቁም ትንሹም ሶሻል ሚዲያን በመጠቀም ራሱን በጣም አዲክት ውስጥ ከተዋል። ራሱን ከሌሎች ጋር ኮምፔር በማድረግ ጭንቀት ውስጥ ገብቷል። በቃ እና የተለያዩ አይነት ተጽዕኖች፣ አሉታዊ ተጽዕኖቹ ይበዛሉ። በመልካም ጎን የምንጠቀም ከሆነ ሶሻል ሚዲያ ራሳችንን ለመቀየር በኢንተርናሽናል ደረጃ ተከፋይ ለመሆን ለምሳሌ ዩቱብ የምንሰራ ከሆነ ቲክቶክ የምንሰራ ከሆነ አሴ ኮንቴንት የምንሰራ ከሆነ በጣም ይጠቅመናል። ያው ስክሮልም ለመጠቀምም ከሆነ የተወሰነ ሰዓት በቀን ውስጥ 30 ወይም 1 ሰዓት በላይ ጊዜያችንን ባናባክንበት። ምክንያቱም ኢንተርቴን ሊያደርገን ይችላል፣ ግን ኢንተርቴን ለመሆን የተወሰነ ሰዓት በቂ ነው። ከዛ በላይ ሲሆን ግን ድብርት ውስጥ ይከታል። ያን ሶሻል ሚዲያ ካቆምን በኋላ ድብርት ውስጥ እንገባለን። ምክንያቱም የለመድነው ጩኸቱን ለምደን በአንዴ ጸጥ ስናደርገው ውስጣችን ሰላም ያጣል። እንደዚህ አይነት ነገሮችን ተጽዕኖዎችን ስለሚያሳድርብን የሶሻል ሚዲያ አጠቃቀማችንን በመልካም ጎን ብናደርግ፣ ለመቀየር ብናደርግ፣ እንዳልኩትም እኛ ያለነው ኢትዮጵያ ውስጥ ነው፣ አፍሪካ ውስጥ ነው። የአፍሪካ ሕዝብ ደግሞ በጣም በብዙ ራሳችንን ላይ ሰርተን መቀየር ያለብን ጊዜ ላይ ያለነው። በማንበብ ሶሻል ሚዲያውን በመልካም ጎን በመጠቀም ገንዘብ ጀነሬት ማድረግ እንዴት ነው ጀነሬት ማድረግ የሚለውን ሀሳብ ራሳችንን መላልሰን በመጠየቅና ከሶሻል ሚዲያው ጋር በመልካም ጎን በመጠቀም ኢንተርቴን ለመሆን የተወሰነ ሰዓት ገድበን ብንጠቀም፣ ታይማችንን በስርዓት ብንጠቀም እና ወደፊት ብንልበት ሶሻል ሚዲያው ለኛ ብዙ ጥቅም አለው። ሶሻል ሚዲያን በጥንቃቄ እንጠቀም። ስፔሻሊ ደግሞ ቲኔጀር እንዳልኳችሁ ቲኔጀር ላይ ጥንቃቄ ብናደርግ፣ ቤተሰቦች ክትትል ብታደርጉ ልጆቻችሁ ላይ ምን እያደረጉ ነው፣ እንዴት እየሄዱ ነው፣ ምን እየተሳተፉ ነው። ሶሻል ሚዲያቸው ዝም ብሎ ስልክ ሰጥቶ ዞር ማለት ብቻ አይደለም። አሁን በጣም አስቸጋሪ ነው። እነሱ መቆጣጠር የማትችሉበት ደረጃ ላይ ናችሁ። ምን እየተጠቀሙ ነው፣ እንዴት ናቸው ብላችሁ መከታተል አለባችሁ ብዬ አስባለሁ። እና ሶሻል ሚዲያን በመልካም ጎን እንጠቀም። ሶሻል ሚዲያ በጣም ባህር ነው። አንዴ ከሰመጥን መውጣት የማንችለው ባህር ነው እና በሶሻል ሚዲያ አጠቃቀማችንን በበጎ ጎን እናድርገው እላችኋለሁ። እንደተለመደው የተለያዩ ሀሳቦችን መካፈል ከፈለጋችሁ ቪዥን ቴክ ቤተሰብ መሆን ትችላላችሁ። የሁልጊዜም ወዳጃችሁ ጓደኛችሁ ነኝ። ሰብስክራይብ በማድረግ የዚህ ቤተሰብ አባል ሊሆኑ ይመቻችሁ እላችኋለሁ። ቻው ባባይ።